ኢየሱስ ክርስቶስ ወይ ደግሞ ነቢዩላህ ኢሳ በምትሉት ኢየሱስ ክርስቶስን ከስቅለቱ በፊት እኛ ያው ተሰቀለ ሞቷል የምንለው፣ በእስልምና ሕግ ደግሞ አልሞተም አልተሰቀለም፣ በሱ ቦታ ሌላ ሰው ነው የተሰቀለው ነው የሚለው። እሱ ከዛ በፊት ነው ያደረገው እና ጥያቄ የፈጠረብኝ ነገር ምንድን ነው? እንዴት ነው የእሱን ፊት ለሌላ ተመስሎ በሌላ ሰው ፊቱ ተመስሎ እሱ ሊያርግ የቻለው? ማለት ይሄ ሊሆን የሚችለው ነው። አሁን ፈጣሪ ከሆነ ፊቱን የእሱን ፊት ለሌላ የመሰለው በሌላ ሰው ፊት እንዲመሰል ያደረገው እኛ ሁላችን ኦርቶዶክሳውያን እሱ ፈጣሪን ያሳሳተን ወይ ደግሞ አላህን ያሳሳተን ነው። ግን ያ ሁሉ ሲደረግ ወይ ደግሞ ማረጉን ወይ የእሱን ማድረግ ያየ ሰው ምስክር ወይ ደግሞ እንዴ ልበል ማለት በቃ እቺ ቦታ በጣም ነው ግራ ያጋባችኝ። ሰሞኑን አንድ ልጅ ክርስትና ተነስቶ ነበረና እሱም ይሄን ነገር አንስቶ ነበር። እኔም ብዙ ጊዜ ጥያቄ ሆኖብኝ ነው እቺን ነገር ትንሽ ለማወቅ ፈልጌ ነበረ። ክርስትና የተነሳው ክርስትና ላይ ምን አለ ብለህ ነው? ሌላ አይሰማም። ሙስሊም ሰው ክርስትና ተነስቶ ለምን ክርስትና አይተቀበልም? ዮሴፍ የጌታ ሰው ይህን ድራማ ቢቀርባቸው አይሻልም? ከሙስሊሞች ጋር መጣቸው እንደዚህ አታውሩ። ታው ስንት ጊዜ አስጠንቅቅ ያለሁ ታው ትዋረዳላችሁ። በአንድ ጥያቄ ትዋረዳላችሁ። ከሙስሊሞች ፊት መጣችሁ እንዲህ አይነት ጨዋታ ተጫወቱ። የተበላበት ባለቀ የተበላበት ነገር ያው እሱ የራሱ ነገር ይኖረዋል። እንግዲህ የተነሳበት ምክንያት ይኖረዋል። እኔ የእሱን አላውቅም፣ ግን ክርስትና የተነሳበት ያመነበትን የእሱን ፍቃድ እሺ ሁሱ ኦሜጋ ይቀጥል ካለው መቀጠል ትችላላችሁ። እሺ ለማንኛውም አምላክ አመሳሰለበት አይልም። እሺ ዮሴፍ አንዴ ልጨርስለት። ይሄ አምላክ አመሳሰለበት አይልም። እሺ እንደዚያ በቁርአኑ ላይ ወላኪ ተሽቢህ አለሁም አላህ አመሳሰለባቸው አይልም። በፍጹም የማታለል ባህሪ ያለው እግዚአብሔር ነው። እግዚአብሔር አታላይ እንደሆነ ታውቃለህ አይደለ? የሰፊ ቃል በቃል መጽሐፍ ቅዱስ ነው። ዮሴፍ እግዚአብሔር አታላይ ነው። ይሰማኛል። እግዚአብሔር አታላይ አዎ የጌታ ሰው እኛም ደንግጠናል። አብሽር አይዞህ ላሳይህ እግዚአብሔር አታላይ እንደሆነ ዮሴፍ አሳየኝ። አሜን ነው ያው እነዚህ ግን ያው አንባትክ ምን ትላለች? ዘመን ይባረክ። እየባረክ ነው የምናወራችሁ ነገራችን ላይ በጌታ ስም ይሰማኛል። ነብዩን ቢታለል ቃልንም ቢናገር ያን ነብይ ያታለልኩት እኔ እግዚአብሔር ነኝ። አቤት አይሰማም? ይሰማኛል እኮ ያው ነብዩን ቢታለል ቃልንም ቢናገር ያን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። ያ ሰላም ምን ትላለህ ዮሴፍ? ደንግጧል መሰለኝ ዮሴፍ። እኛም ደንግጠናል። ይሰማኛል። እያየሁት ነው። በል ተንፈስ። ያ ሰላም እሺ ዮሴፍ እንዳትወጣ። ዮሴፍ ጥሩ አይደለም። ዮሴፍ እኔ ጋር መታችሁ ወረደ። አላህን አታላይ ነው የሚል ነገር ቀርጾ ሊሄድ ነበር አይደለ? አላህ
እንደዚህ የሆነ አራዳነት ተጫውታችሁ ለመሄድ ከፈለጋችሁ ይሄን እናንተን እርድና አልፈ ነው ቀድመ ነው ሄደን በጣም ብዙ ተራምደናል። አላህ ይመስገን። ለማንኛውም እዚያ ላይ አላህ መሳሰለባቸው አይልም። እንደው ተመሳስሎባቸውስ ቢሆን እንደው ያ ነገር እነሱን የሚያስወቅሰው ነው ከተባለ ቢመሳሰልም ችግር የለውም እኮ። በጭንቅላታቸው ላይ ተመስሎባቸው ከሆነ እንደው ያ ነገር መሲሁ ነው የተሰቀለው ወይስ ሌላ ነው በሚለው እስከ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ አይወቀሱም ነበር። ገብታችኋል አይደለ? ችግሩ ምንድነው? አምላክ ነው ብሎ በማመናቸው ነው። ከዚያ በፊት አንድ ነብይ ተነስቶ ለምሳሌ ኤልያስ ተሰቅሏል ወይስ አልተሰቀለም በሚለው ቢምታታ አንድ ሰው የሚወቀስበት ነገር አይደለም፣ ችግር የለውም። ነገር ግን የአምላክ ቃል ከመጣና አልተገደለም አልተሰቀለም የሚለው ከመጣ በኋላ ከነብዩ ሰለላሁ ዐለይሂ ወሰለም እስከዛ ድረስ ያ ቃል መጥቶ አንቀበልም ያለ ሰው የዛኔ ነው የሚወቀሰው። ከዛ በፊት ግን አምላክ በማድረጋቸው ነው ወቀሰው፣ ሌላ ነገር አይደለም። ገብታችኋል አይደለ? ሌላ ነገር አይደለም። አይ አልገደለውም አልተሰቀለም አልተገደለም እኔ አንስቼዋለሁ ብሎ ከተናገረ በኋላ የካደ ሰው ግን የዛኔ ካህዲ ይባላል። እስከዛ ዘመን ድረስ ግን ይሄ ተገደለ ተሰቀለ የሚለው ነገር የካህዲና የአማኝ መገለጫ እንትን አይደለም። አንዱ ተሰቅሏል ብሎ ይችላል፣ ሌላኛው ደግሞ አልተሰቀለ ብሎ ይችላል። ገብታችኋል አይደል? ስለዚህ ያ ነው። በዚህ ሲጀመር እንደ ቢሉም ራሱ እኛ ከሃዲዎች ናቸው ተታለዋል ምናምን የምንልበት ነገርም አይደለም። እሱ ሰው የሆነውን አካል አምላክ ስለማድረጋቸው ነው ዋናው ነጥብ ማለት ነው። ነገር ግን መላእክቱ ከወረደ በኋላ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ወማ ቀተሉሁ ወማ ሰለቡሁ ብሎ አምላክ ካረጋገጠላቸው በኋላ አይ አሁንም ተገድሏል ተሰቅሏል ብለው ግግም ካሉ የዛኔ ነው ከሃዲ የሚባሉት። ይሄን ይመስላል። ይሰማል 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 ያው ይሰማል ይሰማል ወይ? ይሰማል። እሺ አሁን የጠየቀው ጥያቄ ላይ አመሳሰለባቸው አይደል? ተመሰለባቸው አይደል? እሱ ያለው ምንድን ነው? ምን ነበር እሱ ያለው? ምን አልከኝ? ምን ነበር እሱ ያለው? ልጅ ያለው አላህ አመሳሰለባቸው አገደሉትም አልሰቀሉትም የሚለው ማለት ነው። አዎ አላህ አመሳሰለባቸው አይልም። ተፍሲራት ግን እንደዛ ይላሉ። ቆይ ወደ እሱ እንመጣለን፣ ችግር የለውም። አላህ አመሳሰለባቸው ይላል አይልም? ቃሉ ላይ ተመሰለ ነው የሚለው። ተመሰለባቸውም አይልም አመሳሰለባቸውም አይልም። ጥሩ። ስለዚህ ወላኪን ሹቢሀ ለሁም ነገር ግን ለእነርሱ ተመሰለ ነው የሚለው አይደለ? በእነሱ ላይ ተመሰለ እንጂ ለእነሱ ተመሰለ ይላል እንጂ አስመሰለባቸውም አይልም ተመሰለባቸውም አይልም። አንተ በሁለቱም መንገድ እንትን ልትለው አትችልም ማለት ነው። አላህ አመሳሰለባቸው የሚል የለም አይደለ? ተፍሲራት ግን ይላሉ ያመሳሰለባቸው አላህ ነው ብለው ኢብን ከቲር ኢብን አባስ ጀላላይ ሁሉም ይላሉ። እንመጣለን ወደሱ። ምንድን ነው የሚለው ቃሉ? ወላኪን ተመሰለ ነው የሚለው። አላህ አመሳሰለባቸው ይላል አይልም? ቃሉ ላይ አላህ ቆይ እናንብበው፣ አንብበው እስኪ ጥቅሱ። ወላኪን ሹቢሀ ለሁም ተመሰለባቸው ነው የሚለው። በቃ ተመሰለ ነው የሚለው። ተመሰለባቸው ሳይሆን ተመሰለ ነው የሚለው። ተመሰለ ነው የሚለው አማርኛ። ወላኪን ሹቢሀ ለሁም ነገር ግን ለእነርሱ ተመሰለ ይላል። ነገር ግን ተመሰለ እንጂ ተመሰለባቸው አይልም። አንድ እኮ ነው። ለእነርሱ ነው የተመሳሰለባቸው አይደለ? አውጣው ጥቅሱን እስኪ። ወላኪን ሹቢሀ ለሁም ይላል። ኢብሮ እንዳውጣለት። እኔ አረበኛ አልችልም። ዋና ጥያቄ ምንድነው? አላህ አመሳስሎባቸዋል ይላል አይልም? እኔ ከፍቼዋለሁ። እንትን ነበር አላህ አመሳሰለባቸው ይላል አይልም? ተመሰለ ነው የሚለው። አልጠየቅኩህም እሱን። አላህ አመሳሰለባቸው ብሎ ልጁ ስለተናገረ ይሄንን አንተ ተናገር። አላህ አመሳሰለባቸው ይላል አይልም? ኦፍኮርስ አላህ ነው ያመሳሰለባቸው። የቱ ጋር ነው አላህ አመሳሰለባቸው የሚለው? አሳየን። አንብብ እዚህ ጋር አንብበው እስኪ። ቆየው ያወጣው እኔ አውጥቻለሁ። እኛ የአላህ መልእክተኛ የመርየም ልጅ አልመሲህ ኢሳን ገደል ነው በማለታቸው ረገምናቸው። ረጋሚው አላህ ነው። አልገደሉትም አልሰቀሉትም። ቆይ ልጨርስ አለ። አልገደሉትም አልመሲህ ኢሳ ገደል በማለታቸው ረገምናቸው። እነሱ በማለታቸው አላህ ነው የሚረግመው። ቆይ ግን እነሱ ስለረገማ ልጨርስና ከዛ አንተ ትቀጥላለህ። ሐሳቢ እኮ ነው። አንተ እንደሱ ሳይሆን ቃሉን አንብበው። አላህ አስፈሰለባቸው ቃሉን ነው እንጂ እኔ ምንም አልጨመርኩም። ከቃሉ ውጭ አልጨመርኩም። የቃሉ ውጭ ከጨመርኩ ልክ ነህ። ከቃሉ ውጭ ከጨመርኩኝ ልክ ነህ። እንትን ብያለሁ ማለት ነው፣ ጨምሬያለሁ ትላለህ። እዚህ ጋር ግን የኛ ያለህን የመርየም ልጅ አልመሲህ ኢሳን ገደል በማለታቸው ረገምናቸው አለ። አልገደሉትም አልሰቀሉትም አለና የተገደለው ሰው ኢሳ
ተመሰለ ነው የሚለው። በቃ እንዲያውም በቅንፍ ይላል የተገደለ ሰው ኢሳን ተመሰለ ይላል። ተመሰለ ማለት የተገደለ ሰው ኢሳን ለምን ተመሰለ? ተመሰለ ማለት የተገደለ ሰው ኢሳ ለምን ተመሰለ ማለት ነው። ትርጉሙ ነው ነገርኩህ እኮ። አሁን እኮ እዚህ ጋር የተገደለ ሰው ኢሳን መሰለ ይላል። መሰለ ይላል ምንድነው? ቆይ አንዴ አላህ አስመሰለባቸው የሚል አለ የለም? ቃሉ ላይ ነው ጥያቄው። ኦፍኮርስ አለ ተፍሲራት ነው ይሄን የምናየው። አንተ እኮ ተመሰለባቸው የሚል የለም። እዚህ ወደ ተፍሲራቶች እንሄዳለን። እሱ እያለ ያለው ምንድነው? አላህ አመሳሰለባቸው ይላል ቁርአኑ ላይ ብሎን ነበረ። አለ የለም? ቁርአኑ ላይ ምኑ ላይ ተመሰለ ነው የሚለው? አስመሰለ ተመሰለባቸው አላህ አስመሰለባቸው የሚለው ተመሰለ ነው የሚለው። ይሄ ቁርአኑ አታየው እንደ ፊት ለፊት ነው ተመሰለ ነው የሚለው እኮ። አላህ አስመሰለባቸው የሚል አለ የለም? በቅንፍ የተገደለው ሰው በኢሳ ተመሰለ ይላል። በኢሳ ተመሰለ የተገደለው ሰው በኢሳ ተመሰለ አስመሰለባቸው የሚል አለ ወይ ነው ጥያቄው። ኦፍ ኮርስ ይሄው እያለ እኮ ነው የተገደለ ሰው በኢሳ አስመሰለ ተመሰለ ይላል። አስመሰለ አይልም። አትጨምር ከራስህ አስመሰለባቸው አይልም። አሁንም ልትል ነበር ተመሰለ። ይኸውልህ እኔ ምንም አንድ ቃል አልጨምርም። አንተም እንድትጨምር አልፈልግም፣ እኔም አልጨምርም። የተገደለ ሰው በኢሳ ተመሰለ። ማን የተመሰለው? ማን የተመሰለው? ወደ እሱ እንመጣለን። ማን ነው የተመሰለው? ወደ እሱ እንመጣለን። እሱ አይደለም አላህ አስመሰለባቸው የሚል ቃል አለ የለም ነው ጥያቄ። አይደለም የተገደለ ሰው በኢሳ ለሚው ታረጋኛለህ። አዳምጬሃለሁ፣ አዳምጠኝና ከዛ በኋላ አንተ ትቀጥላለህ። ጥያቄውን ትመልሳለህ የሚባለው አንተ ስታወራ ጸጥ ስል፣ እኔ ሳወራ ደግሞ ጸጥ ስትል ነው። ቃል አልጨመርኩም። ስለዚህ አንተም ጸጥ በል አይደለም። ጥያቄውን ትመልሳለህ። አላህ አስመሰለባቸው የሚል ቃል አለ ወይ? በጣም ግልጽ ጥያቄ እኮ ነው። እያነበብኩ አማርኛ ይኸው ነገርኩህ እኮ። እኔ እኮ ይሄን የምረዳው ቃል አላህ አስመሰለባቸው እያልኩህ እኮ ነው ያለው። የምረዳው በለና ያንተ አረዳድ እዛው ጣለውና ቁርአኑ ላይ የሚለውን እየተጠየቀ ያለው እኔ ብቻ አይደለሁም። ኢብን ከቲር እንደዛ ነው የሚያምነው። ኢብን አባስ እንደዛ ብሎ ነው የሚያምነው። ወደሱ እንመጣለን። ግን ኢብን አባስ እና ኢብን ከቲር ነው የተናገርኩ ያለሁት እንጂ የራስን አይደለም። ቁርአኑ ላይ ግን አለ የለም? ተመሰለ ይላል። ተመሰለ ይላል። አሁን በዚህ እኮ አስመሰለ ወይ ተመሰለባቸው ይላል። ለመጨረሻ ጊዜ ልጠይቅህ ነው። ቁርአኑ ላይ አላህ አስመሰለባቸው የሚል ቃል አለ ወይንስ የለም? መልስ። አላህ የሚል የለም። የተገደለ ሰው በኢሳ ተመሰለ ግን ይላል። አላህ አስመሰለባቸው የሚል አለ የለም? አላህ የሚለው ቃል ብቻ ነው የሌለው እንጂ የተመሰለው ግን የሚለውን ቃል ልትወሽ አስመሰለባቸው የሚል አለ የለም? የተገደለው በኢሳ ተመሰለ ያልከው የተገደለው ሰውዬ የተመሰለው በኢሳ ነው አይደለም እንዴ? አስመሰለባቸው ይላል ወይ? እየነገርኩህ ይሄን እኮ ጭቅጭቅ ለመፍታት እኮ ተፍሲራት ነው መድ ያለብን። ቆይ አንዴ ኢብን አባስ ተፍሲር እንደዛ ይላል። ኢብን ከቲር እንደዛ ይላል። ሊቃውንቱን ምን ይላሉ? ወደሱ እንሄዳለን። አብሽር፣ ችግር የለውም። ገብቶሃል አይደል? በቃ ወደዛ እንሂዳ። በቃ ምን አጨቃጨቀን? እዚህ ውስጥ መጨቃጨቅ የለብንም እኮ አይደለም። የተገደለ በቅንፍ ያለው የተገደለውም ሰው በኢሳ ተመሰለ ይላል። ስለዚህ ተመስሏል። አስመሰለ አይልም ወይ? ልንገርህ፣ ስማኝ። የተገደለ ሰው በኢሳ ተመሰለ አለ። እዚህ ጋር ይሄንን ቃል ሊቃውንት የሚፈቱት አላህ ነው ያስመሰለባቸው ነው የሚለው። ረበፈጣ ወደ ሰዎቹ ንግግር እንሄዳለን አልህ እኮ። አንሄድም አላለህም? ቃሉ ላይ ሊቃውንት ናቸው እኮ ሰዎች ብቻ አይደሉም አይደል? ችግር እንሄዳለን፣ ችግር የለውም። አስመሰለባቸው ይላል ወይንስ አይልም ቃሉ? ነገርኩህ እኮ አሁን እዚህ ጋር የተገደለ ሰው በኢሳ ይሄ ቃል በቅንፍ የገባው ቃል መልስ እንደሌላቸው ባወቁ ጊዜ ድርቅ አውቀው ሆን ብለው ማለት ነው። የተጻፈውን አማርኛውን እያየ ነው። አስመሰለባቸው ይላል አይልም? ወደሱ እንሄዳለን። ቀዋኢድ ተፍሲር የሚባል ነገር አለ። ሲቀጥል ሌሎችም ተፋሲሮች የሚያሉት ምንድን ነው? በእርግጠኝነት እየተናገሩ ሳይሆን ነው የተሰቀለ አካል ሳይሆን ቂለ ተብሎ ነው የሚገልጹት። ሁሉንም ላሳያቸው ይችላለሁ። ተብለዋል ነው የሰዎች ሀሳብ እንደሆነ ራሳቸው ያስቀምጣሉ። ወጣቸዋል አይደለ? ያ ዒልሙል ገይብ ይባላል፣ የሩቅ እውቀት ይባላል። በመሲሁ ምትክ የተሰቀለ አካል ማን ነው የሚለውን ነገር በእርግጠኝነት አንድም ተፍሲር ተነስቶ አክሌ ነው የሚል አታገኙ። በዚህ እንዲህ ሀሳብ አለ እንዲህ ሀሳብ አለ ብለው ያስቀምጡትን ያን ደርድሮ ያመጣ ነው እናውቃለን። እሱ ሳይሆን አሁን ቃሉ ላይ አስመሰለ የሚል አለ ወይ?
ወይንም አላህ አስመሰለባቸው የሚላለው የለም። ወጣች አለ አይደል? አንብብላቸው እስቲ አንብብላቸው፣ ክርስቲያኖች ይነበብላቸው። አሁን ላሳያችሁ እንዳለ ተፋሲሮች የሚሉት ምንድነው? ቂለ ሁለት ሐሳብ ይነሳል በዚህ ላይ። እኛ ሰዎች ሐሳብ አይመለከታለን። ተፍሲር ሲባል ሊቃውንቶች ይፈቱታል ብሎ እኛ ጋር ሊቃውንት ማለት የግዴታ እንደ ከአምላክ ዘንድ እንደሚወረድ ራእይ መስሏቸው ነው? እንደዛ አይደለም። እኛ ጋር አባቶች እንዲህ ብለዋል ብሎ ሂሳብ የለም። ያ አባት የምንለው አካል ቁርአንና ሐዲስ ላይ ያለን ነገር ካነሳ እንቀበለዋለን። ከቁርአንና ከሐዲስ ጋር የማይስማማ ነገር ካነሳ አንቀበለውም። ገብቷችኋል አይደለ? ያ ነው። አሁን እዚህ ቦታ ላይ እነሱም ራሱ ሲያነሱ ምንድነው ያንን ነገር ምን ብለው ያነሳሉ መሰላችሁ? ከይቅርታ ጋር አንድ መሰላም እፈልጋለሁ የሚል ሰው አለ፣ አስገቡት ካላችሁ። ያንን ምንድነው እሺ፣ የራሳቸው ሐሳብ ሳይሆን ራሱ ቂለ ብለው ነው የሚያነሱት። እንዲህ ተባለ ነው። ተባለ ተብሎ የሚነሳ ነገር ደግሞ ምንም ሰነድ የሌለው ነገር ነው። ታቻል በመሲሁ በመተክ ማን እንደተሰቀለ ከአምላክና ከነብይ በቀር ማንም የሚያውቅ የለም። ያን አምላክና ነብይ ያልነገረልን ነገር ሰው ራሱ ቢናገር እንኳን ያንን የምንቀበለው ነገር አይደለም። ታቻል አይደለ? ያ ነው ቂለ ተባለ ተብሎ ይገለጻል። ያ እንዳጠቃላይ አላህ አስመሰለባቸው የሚል ነገር የለም በቁርአን ላይ። አላህ አስመሰለባቸው የሚል ነገር የለም። ይሄ ነው። እሺ ሰላም፣ እንዴት ነህ? ከላይ ያለው ልጅ